በቶኪዮ ካር ፌስት ላይ የተገኙ መኪኖችን እንግዲህ አይታይት እያደረግን እንቆያለን። እነዚህ በመደዳ የምትመለከቷቸው መኪኖች በሙሉ በተሜ አፖልስትሪ የውስጥ ኢንተሪየር ስራ የተሰራላቸው ናቸው። ተሜ አፖልስትሪ እንደዚህ አይነት የመኪና ፌስቲቫሎች በሀገራችን እየተለመዱ ይገኛሉ። በተሜ አፖልስትሪም በዚህ ፌስቲቫል ላይ ለመሳተፍና የሰራናቸውን ስራዎች በፌስቲቫሉ ላይ ለምትገኙ ታዳሚዎች ለማሳየት ተዘጋጅተን እንዲህ አምሮብን ደምቀን ተገኝተናል። ቶኪዮ ፌስት አዲስ በከተማችን ውብ የተባለውን የመኪና ፌስቲቫል አዘጋጅቷል። ይህንንም እንግዲህ በዚህ በዩቲዩብ ገጻችን ላይ አጠቃላይ ሂደቱን የምናሳያችሁ ይሆናል። አብራችሁን በትዕግስት እንድትቆዩ እየጋበዝኳችሁ በቆይታችሁ እጅግ ደስተኛ እንደምትሆን እተማመናለሁ። በዚህ ፌስቲቫል ላይ ተሜ አፖልስትሪ ከ8 የማያንሱ መኪኖችን ይዘን ቀርበን ስራዎቻችንን የመኪና የውስጥ ውበት የማሳመር አቅማችንን ለማሳየት ከፍተኛ ጥረት አድርገናል። እንግዲህ በዚህ ፌስቲቫል ላይ ተሜ አፖልስትሪ ይዘን የቀረብናቸውን መኪኖች ምንድናቸው፣ ውስጣቸው ውስጥ በምን ሁኔታ ተሰርቷል፣ ይህንን እያየን አብረን እንቆያለን። ተሜ አፖልስትሪ በሀገራችን እንደዚህ አይነት የአውቶሞቲቭ ፌስቲቫሎች እጅግ ሊለመዱ ይገባል። በርካታ ወጣቶች በስፍራው ላይ ይህንን ኢቨንት ለመታደም ተገኝተዋል። እስኪ የወጣቶችን በስፍራው የነበራቸው አጠቃላይ ሁኔታ በጥቂቱ ተመልክተን ደግሞ ወደ ቀሪ ሐሳቦቻችን እንመለሳለን ማለት ነው። በአውሮፓ አሜሪካና ሚድል ኢስት አካባቢ እንዲህ አይነት የአውቶሞቲቭ ኢቨንቶች የተለመዱና የሚጠበቁ እጅግ ውብና ማራኪ አንቲክ ቪንቴጅ
ክላሲክ የሆኑ ዩኒክ የሆኑ አሲቲዝ የሆኑ መኪኖች ይቀርባሉ። በእኛ ሀገር ግን ብዙም እየለመድ ነው አይደለም። እንዲህ አይነት ኢቨንቶች ደግሞ ሲካሄዱ ልናበረታታና ከአዘጋጆቹ ጎን መቆም ያስፈልጋል። ቢኮዝ የተሻለው ቀን እንዲመጣ የግድ እያንዳንዱን ጅማሮ በጣም አፕሪሼት ማድረግ ያስፈልጋል። ተሚያ ፖሊስትሪ በዚህ ኢቨንት ላይ አዘጋጆቹን በምንችለው አቅም ሰፖርት ለማድረግ ሞክረናል። እንደምታዩት ነው በርካታ መኪኖች በስፍራው ተገኝተዋል። በጣም ውብና ማራኪ ገጽታ ነው ያለው። ሰው እኛን ስራዎችም ደግሞ ከአውቶሞቲቭ ኢንተሪየር ፓርቶች አንጻር ለመጣው ታዳሚ ያሳየን መስራት የቻልናቸውን ኢቨን ኢፍ ወደፊት መስራት ምንችላቸውን በሰራናቸው ስራዎች ላይ ደግሞ የአንዳንድ ደንበኞቻችንን አስተያየት እንደ ግብአት እየወሰድን ራሳችንን ለሚቀጥለው ደረጃ ለማዘጋጀት ይሄ ኢቨንት እጅግ ጠቅሞናል ብዬ አምናለሁ። እንግዲህ ዞር ዞር እያለን በኢቨንቱ ላይ ያለውን ድባብ እያሳየናችሁ እንቆያለን ማለት ነው። ተሚያ ፖሊስትሪ በድጋሚ አብረን እንቆይ፣ እመለሳለሁ። በኢቨንቱ ላይ ብቅ ካሉ መኪኖች ውስጥ በጥቂቱ እንደ ካዲላክ እና መስታንግ ያሉ መኪኖችን አይተናል። ኢትዮጵያ ውስጥ መቼም በደጉ ጊዜ ያልተነዳ መኪና እንደሌለ ያሳያል። ሌሎችም የተደበቁ ግን ያልመጡ መኪኖች አሉና በእርግጠኝነት በቀጣይ ኢቨንት ላይ በደንብ በርከት ያሉ የጥንት መኪኖች እንደሚመጡ ተስፋ እናደርጋለን። የቀረቡትን ግን አይታይት